ዛሬ ባልዲ ስለመሸከምና የፓይፕ መስመር ስለመዘርጋት የሚነገረውን እውነተኛና አስተማሪ ታሪክ እናያለን። ይህ ታሪክ የገንዘብ ነፃነትን ትርጉም ለዘላለም ይለውጥብሃል። በአንድ ወቅት በጣሊያን በምትገኝ አንዲት ትንሽ መንደር ፓብሎና ብሩኖ የተባሉ ሁለት ጎበዝ ጓደኛሞች ይኖሩ ነበር። ሁለቱም ስኬታማ ለመሆንና ሀብት ለማፍራት ትልቅ ህልም ነበራቸው። አንድ ቀን የመንደሩ ባለሀብት ለሁለቱም አንድ የሥራ ዕድል ሰጣቸው። ስራውም ከወንዝ ውሃ በባልዲ እየቀዱ ወደ መንደሩ ማመጣትና በሊትር መሸጥ ነበር። ክፍያቸው የሚሰላው ባመጡት የውሃ መጠን ልክ ነበር። ሁለቱም ስራውን በደስታ ተቀበሉት። በየቀኑ ከጠዋት እስከ ማታ በባልዲ ውሃ ሲያመላልሱ አሉ። ብሩኖ በስራው በጣም ደስተኛ ነበር። ብዙ ባመጣው ቁጥር ብዙ ብር አገኛለሁ ብሎ አመነ። ትልቅ ባልዲ ከተጠቀመ ደግሞ ገቢው እንደሚጨምርና ያሰበውን ላምና ቤት መግዛት እንደሚችል አሰበ። ፓብሎ ግን በባልዲ ውሃ ማመላለሱ አልተመቸውም። ማታ ማታ ጀርባውንና እጁ ይዝል ነበር። ስለዚህ ከባልዲ ማመላለስ ይልቅ ውሃውን በቀጥታ ከመነሻው ወደ መንደሩን የሚያመጣ ፓይፕ ወይም ደግሞ ቧንቧ የመዘርጋት ሀሳብ መጣለት። ይህንን ሀሳብ ለጓደኛው ለብሩኖ ነገረው። ብሩኖ ግን ሳቀበት። ፓይፕ መዘርጋት ጊዜ ማባከን ነው፣ እኔ አሁንኑ በባልዲ ብዙ ውሃ አምጥቼ ባለሀብት መሆን እፈልጋለሁ ብሎ ተናገረው። ነገር ግን ፓብሎ ተስፋ ሳይቆርጥ ብቻውን ግንባታውን ጀመረ። መሬቱ አለታማና አስቸጋሪ ነበር። ፓብሎ በቀን ውስጥ የተወሰነ ሰዓት በባልዲ ውሃ እያመላለሰ ለዕለት ጉርሱ የሚሆን ገቢ ያመነጫል። በቀሪው ሰዓትና በሳምንት መጨረሻ እረፍቱ ግን ፓይፕ ላይኑን ለመቀበር ጉድጓድ ይቆፍር ነበር። የመንደር ሰዎች ፓብሎ የፓይፕ መስመር ዘርግ እያሉ ይሳለቁበት ነበር። በዚህ መሃል የብሩኖ ገቢ አደገ። ትልቅ ቤትና ከብቶችም ገዛ። ማታ ማታ ከጓደኞቹ ጋር ተሰብስቦ ቢራ እየጠጣ ይዝናና ነበር። ነገር ግን በየቀኑ ትልቅ ባልዲ መሸከሙ ሰውነቱ እንዲጎብጥና እንዲዝል እያደረገው መጣ። ከሁለት ዓመት ጠንካራ ስራ በኋላ ፓብሎ የፓይፕ መስመሩን ጨረሰ። አሁን ፓብሎ ውሃው ለማምጣት ባልዲ መሸከም አያስፈልገው። ቧንቧውን ሲከፍተው ውሃው ወደ መንደሩ በራሱ ይፈሳል። ፓብሎ ቢተኛም ውሃው ይፈሳል። ፓብሎ ቢበላም ውሃው ይፈሳል። ፓብሎ ቢዝናናም ውሃው ይፈሳል። ገንዘብ ወደ ፓብሎ ኪስ ያለ እረፍት መፍሰስ ጀመረ። በአንጻሩ ግን ብሩኖ በዕድሜው መግፋትና በሰውነት ድካም ምክንያት ባልዲ መሸከም አቃተው። ገቢውም እየቀነሰ መጥቶ በመጨረሻ ስራ አቆመ። ይህ ታሪክ ለሁሉም ሰው የሚሆን እጅግ ጠቃሚ የህይወት መመሪያ ነው።